ሰላም ጤና ይስጥልኝ እንዴት ናችሁ? ናትናኤል እባላለሁ ከቴምር ስቴት። ዛሬ ይዤላችሁ የመጣሁት በሳር ቤት እያስገነባ ያለነው ሳይት ነው የምናሳያችሁ ማለት ነው። የቤት አማራጮችን ይዘንላችሁ መጥተናል። እንደምታዩት እንግዲህ ሳር ቤት አደባባይ ወይም ደግሞ ከአዳምስ ሞል አጠገብ ያለው ሳይታችን ነው። ይህን ይመስላል ሳይታችን። አሁን ላይ ፕሮግረስ ላይ የሚገኝ ሳይት ነው። በ3 አመት ውስጥ የምናስረክበው ሳይት ነው። እንደምታውቁት ከሎኬሽን ዋይዝ በጣም የተመረጡ ሳይቶቻችን ብዙ ጊዜ ቴምር የሚሰራቸው ሪልስቴት አፓርትመንት ቤቶች ከሎኬሽን ዋይዝ የተመረጡ ሰፈሮች ላይ ነው የሚሰራው ማለት ነው። ከነዛ ውስጥ አንዱ ሳር ቤት ነው። እንደምታዩት ይህ ሳር ቤት አደባባይ ነው። ለሳይታችን በጣም ቅርብ ነው። በጣም ዲፕሎማት ሰፈር ነች ሳር ቤት እንደምታውቋት። ለኢንቨስትመንት የሚሆን ነው። ለመኖሪያ በጣም ተመራጭ ሰፈር ነች። ለሁሉም ሁለገብ የሆነ ሰፈር ነው እንደምታውቁት። እዚህኛው ሳይታችን ላይ የመኖሪያ አፓርትመንት ቤቶችን እንደዚሁ የንግድ ሱቆችን መግዛት ትችላላችሁ፣ ኢንቨስት ማድረግ ትችላላችሁ ማለት ነው። እንደምታውቁት ቴምር ስቴት እንግዲህ ምንም አይነት የዋጋ ጭማሪ ወይም ደግሞ ከወለድ ነፃ ነው። ምንም አይነት ፕራይስ እስካሌሽን አያገኛችሁም። በግንባታ ሂደት ፌሮ ጨመረ፣ ሲሚንቶ ጨመረ ወይም ደግሞ የሰራተኛ ክፍያዎችና ነዳጅና የዶላር ጭማሪዎች ቢኖር ምንም አይነት የዋጋ ጭማሪ አያደርግም ቴምር። ይሄን ነገር እንድትይዙልን እንፈልጋለን። ምንም አይነት የዋጋ ጭማሪ ሳይኖርባችሁ ቀስ እያላችሁ ቢያሻችሁ በ20% ቅድመ ክፍያ ወይም ደግሞ 100% በመክፈል ደግሞ ትልቁን ዲስካውንት ወይም ደግሞ 30% ዲስካውንት የሚያስገኛችሁን አከፋፈል ይዘንላችሁ መጥተናል። እናንተ ፈጠን ብላችሁ በመደወል እነዚህ ቤቶች የግሎ ማድረግ ትችላላችሁ።